ሪች ይባላል። ታዋቂ የሙዚቃ ራፐር ሲሆን ፖስት ባደረገው የሶሻል ሚዲያ ፔጁ ላይ ማን ነው እኔን የሚደባደብ ጀግና እያለ እንደ ቀልድ ቪዲዮ ፖስት ያደርጋል። ያልጠበቀው ነገር ቢኖር ግን የእውነት ይህንን ቻሌንጅ ደፍሮ የሚቀበል ያለ አልመሰለውም ነበር። ታዲያ ግሩፖች ይመጡና ወደ ሪች ቀርበው ሊያስፈራሩት ሲሞክሉ ቀልድ መስሎት ሲጠጋ አንዱ በቡጢ ወደ መሬት ይዘርረዋል። ታዲያም ሪችና አሲስታንቱን መሬት ላይ አስተኝተው የግሩፕ ሰዓቶቻቸውን እንዲሁም የተለያዩ ጌጣጌጣቸውን በመዝረፍ ቪዲዮአቸውን ቀርጸው ከአካባቢው ይሰወራሉ። ታዲያም ቀጣይ ሪች ሊመለከት የቻለው የዘራፊዎቹን ጫማ ብቻ ነበረ። ሪችም ታዲያ የዛን ቀን ምሽት ምግብ እንኳ መብላት እስኪያቅተው ድረስ ውርደቱን እያሰበ ጠረጴዛ ላይ ተቀምጦ መብላትም አልቻለም። ይባስ ብሎ ጓደኛው ያ ቪዲዮ ፖስት እንደተደረገ እና እንደተዋረዱ ያሳውቀዋል። በዚህም ሰዓት ሁሉም አብሮት የነበረው ሰው ይሳለቅበታል። ሪችም በመናደድ በሩን ከፍቶ በሚወጣበት ሰዓት ሪፖርተሮች ይከቡና ለማናገር ሲሞክሩም ሪች በንዴት ይሞላል። ሪፖርተሮቹንም እየገፋ ለመጣላት በሚሞክርበት ሰዓት ጓደኛው እየጎተተ ወደ መኪናው ይወስደዋል። ከዛም ወደ ሆነ ቦታ ዝም ብለው ይጓዛሉ። ከዛም ሪች ስልኩን ከፍቶ በሚመለከትበት ሰዓት ሶሻል ኦፒኒየን የተለያዩ ሶሻል ሚዲያ ፔጆች ላይ ሪች ውርደቱን መመልከት ቻለ። ራፐርም ስለነበረ ፌክ ነው፣ የሚዘፍነውን እንኳ መኖር የማይችል አስመሳይ ነው እያሉ ይሳለቁበታል። ያም አልበቃ ብሎ አንድ ቀን የቀረው ኮንሰርቱ ትኬቱ እንኳ በዚህ ውርደቱ ምክንያት ሊሸጥለት አልቻለም። ግን ሪች ትዝ ሲለው ዘራፊዎቹ ስልኩን ሲሰርቁት ስልኩ ጋር የነበረው የትራኪንግ ዲቫይስ ወይም መከታተያ እንደነበር ትዝ ይሏል። ታዲያም ጓደኛውን ያንን ተከትለ ሂድና እናገኛቸው በማለት ጋርዳቸውን ይዘው ይሄዳሉ። ጋርዳቸው ማይክም ከመኪና በመውረድ ወደ ዘራፊዎቹ ቀርቦ ለማውራት ይሞክራል። ታዲያም አንድ ሁለት ካወሩ በኋላ ማይክ አንዱ ላይ እጁን በመሰንዘር ድብድቡን ይጀምራል። በዚህም ጊዜ ሪች ከመኪና ይወርድና እየተፈጠረ ያለውን ቪዲዮ በኩራት ለመቅረጽ ከመኪናው ሲወጣ ነገሩ ባልተጠበቀ መልኩ የተገላቢጦሽ ይሆናል። ጋርዳቸው ማይክንም በስለት ወነዛ ዘራፊ ቡድኖች ክፉኛ ይጎዱታል። በዚህም ወቅት ወዲያውኑ ሞተራቸው ላይ ተፈናጠው ያመልጣሉ። ሪችም ወደ መኪናው በመግባት ዘራፊዎቹን ይከተልና አንዱን ደርሶ ይገጨዋል። ታዲያ ሪችም በንዴት ተሞልቶ ንዴት ባዘለው ደስታ ያንን አንድ ዘራፊ እየቀጠቀጠ መሬት ላይ ሪችም ያጣውን ክብር ለማስመለስ በማሰብ ዘራፊውን ከጣለው በኋላም ወደ መኪና ሊያግተው በመወሰን ወደ መኪና እየጎተተ አስገብቶ ከሱ ጋር የወስደውና ቪዲዮ እየቀረጸ ወንድማችሁን ከፈለጋችሁት የዘረፋችሁትን ከኔ የወሰዳችሁትን ንብረቴን መልሱ በማለት ለግሩፑ ለዘራፊዎች ሶሻል ሚዲያ ላይ ፖስት ያደርጋል። ወዲያውኑም በቅጽበት ሶሻል ሚዲያ ላይ ያለው ዝና ሁሉ ይጨምራል። ሰው በሙሉም ስለሱ ጥሩ ነገር ማውራት ጀብደኝነቱን ይሄ ጀግና ነው በማለትም ወዲያውኑ ያላቸውን አስተያየት አመለካከታቸውን ይቀይራሉ። ታዲያም ዘራፊው ግን ወዲያውኑ ሪችን ሴክስ ቴፕ ወይም የቅሌት ቪዲዮዎችን ወዲያውኑ ሶሻል ሚዲያ ላይ ይዘውበት ነበረና ፖስት ያደርጉበታል። ታዲያ በድጋሚም ደግሞ የሪች ስም መጥፋት ይጀምራል። ታዲያ እሱ ግን አሁን ዝም አላለም። ከ4 ዓመት በፊት የነበረ ነገር ነው ሲል ማስተባበያውን ይሰጥና ወዲያው ለግሩፑ ሊደር በመደወል ለመደራደር ቪዲዮውንም ለማስጠፋት ይወስናል። ታዲያ ታጋጃቸውን በመኪና ይዘው እሱና አሲስታንቱ ወደ ግሩፑ ጉዞ ይጀምራሉ። በዚህም ጊዜ አሲስታንቱ ሪች ሽጉጥ እንደያዘ ስላየ ይደናገጥና መጨቃጨቅ ሲጀምሩ ፖሊሶች ያስቆሟቸዋል። ታዲያም የጠጡ የመሰላቸው ፖሊሶችም መኪናውን ለመፈተሽ አስቆሟቸው ፍተሻቸውን ይጀምራሉ። ታዲያም በሩን በሚከፍትበት ሰዓት ያገቱት አንድ ዘራፊ ፖሊሱን በመምታት ያመልጣል። በዚህም ሰዓት ሪች እንዳያመልጠው በማሰብ ጓደኛውን ፈጥኖ እንዲነዳው ይነግረውና ከመኪናው ወርዶ ያን ሊያመልጠው ያለውን ሰው ይከተልና ወደ ዘራፊዎቹ ጋር ይመራል። ታዲያም እንደተጠበቀው አልሆነለትም ሪች፣ ምክንያቱም ከበው እየጠበቁት ነበረ።
ታዲያ ሪች በዚህ ሰዓት ትክክለኛ ሽጉጥ በማውጣት ወደ ላይ ይተኩሳል። በዚህም ሰዓት ዘራፊዎቹ በመደናገጥ ይሮጣሉ። ታዲያ ሪች የያዘውን ብርም አንዱ አግኝቶት ስለነበር ይዞት ይሮጣል። በዚህ ሰዓት ሪች አልተሸወደም። ዋናው ሊደር አይኑን በማሳረፍ እሱን ለመያዝ ነው የሮጠው። ይዞም ማስኩን በሚያወልቅበት ሰዓት ልጅ እንደሆነ ይረዳል። ሪችም ስልኩን አውጥቶ ላይቭ ላይ ቪዲዮ በመቅረጽ ያጣውን ክብር ማስመለሱን ለዓለም ያሳያል። ከዛም ዘራፊውን እግሩን በመምታት ባንዴጅ ሰጥቶ ሽጉጡንም ወደ ወንዝ ይጥልና እየሮጠ ከአካባቢው ይሰወራል። በመጨረሻም ሪች ሰዓቱን ማስመለሱን ተመልክተው ሶሻል ሚዲያ ላይ ፖስት ባደረገው ነገር ይደነቃሉ። የ300 ሚሊዮን ብር ኮንትራትን ፕሮዲውሰሮች አቅርበውለት ሪች ስራው ጧጧፋል፣ ዝናውም ይጨምራል። ታዲያ ሪች አንድ የገባው ነገር ቢኖር ሶሻል ኦፒኒየን ምን ያህል ጠቃሚ እንደሆነ ገብቶት ነበር። ውድ የዩቲዩብ ተከታታዮች ያያችሁትን ቪዲዮ ከወደዳችሁ ላይክ እያደረጋችሁ እንዲሁም ቀጣይ የምለቃቸውን ቪዲዮዎች ተደራሽነት እንዲኖራቸው ሰብስክራይብ በማድረግ ቻናሌን ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ከወዲሁ ሰናበታችኋለሁ። መልካም ጊዜ